ስሟን ጠራ ነው ጥሪያት አልኩሽ እኮ ሩታ ነች። ያው ባለ ትዳር ማለት ነው። እሺ አሁን ግልጽ ሆነ። በማያውቁት ጥልቅ ጨለማ መዋጥ። ሌላው በዚህ ምድር ላይ ምን ያስፈራል ብባል ያለ ጥርጥር ያፈቀሩትን ማጣት ብዬ በተናገርኩ ነበር። የኔዋ በዚህ ዓለም ላይ ደግሜ እነግርሻለሁ፣ አንቺን እንደማጣት የሚያስፈራኝ ምንም ነገር የለም። ታውቂያለሽ የኔ ቆንጆ፣ ጭቅጭቄ ውስጥ የተጠለለ ፍቅር አለ። ከብዙ ስኬታማ እንስት በላይ እሷ ከኔ ጋር ስትሆን ደስ ይሰኛለሁ። የዓለም ክፋት ፉክክር ሲያዝለኝ የእጦት ክምር አለት ያህል ከፊቴ ሲጋረድ በሙቀቷ ሸሙደዋለሁ። ከብዙ እጦት በላይ የእሷ አለመኖር ይታወቀኛል። እንደናፈቅኳት እንኳ አልደብቃትም። እንደምወዳት ሁኔታዬ ነግሮኝ ነበር ያወቅኩት። ውስጤ ከአንደበቴ በላይ ይወዳታል። ከብዙ ግርግር መሃል፣ ከብዙ አጀንዳ ውስጥ፣ ከብዙ ቆነጃጀት መሃል፣ ከብዙ ወድቆ መነሳት፣ ከብዙ ነገር ውስጥ እሷ ታስፈልገኛለች። እሷ ትጎላብኛለች። እውነቴን ነው፣ ወዳታለሁ። እሱን ቶ እሱ አንተ ታውቃለህ፣ አይመለከታችሁም ሲጀመር። አሁን ያነሳችሁት ይሁን ሌላ ነገር ውስጥ እንዳታስገባኝ ሰውዬ። በቃ የምነግርህ ነገር ብቻ ስማኝ። አታመጣም ዝም አልኩ እንዴ? አስቀይማለሁ እኔ በቃ አስቀይማለሁ አልኩ። ኧረ በእግዚአብሔር ስም እኔ ሞቼ አታስቀይመኝ። የምሬን ነው፣ አስቀይማለሁ። ከፈለግን በደንብ ነው የምናስቀይመው። ተይው አንቺ ቆይ ተይው ነው ያወራዋለሁ። ይኸውልህ ማስቀየም ካለብን መቀየም ካለብን አስቀይማለሁ። ይኸውልህ እሷን ወደ ዛር ከተና ሌላ ነገር እንዳታለችበት እና እናንተ ነው ሩታዬ የኔ የሚለው ቪዲዮ አብርሽ በዛ ወቅት እሷን በሚልበት ኢንቴንሽን ነው፣ ሌላ የተለየ ነገር የለውም። ኖ ኦኬ ሩታዬ የኔ አብርሽ ካለ አንተም ሩታዬ የኔ ብለህ ትለቃለህ። ከዛ የሰው ህይወት እንትን ማለት ልጅ አለ። እሺ አሁን ዛሬ አብርሃምና ሩታ ተለያዩ፣ ልጁ የኔ ነው ልትል ነው ነገ እሱ ስላለ። ይኸውልህ አሁን እኔ እያልኩ ያለሁት ወይ ህይወትህን ኑር ወይ ሰው ህይወት ውስጥ በቃ አትግባ። አብርሃም አንድ ነገር ልንገርህ፣ ከዛ በፊት በእህቴ ጉዳይ መተህ ዝም ብያለሁ፣ አልፌያለሁ፣ በይቅርታ አልፌያለሁ። አንድ ነገር ልንገርህ፣ አሁን አድምጠኝ። እኔን በእህቴ ጉዳይ መተህ በይቅርታ አልፌያለሁ። ድጋሚ አሁንም ሌላ ነገር ውስጥ ገብቻ ማስላለሁ ብትል ሌላ ነገር ነው በቃ የሚከተለው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ እኔ ያለው ፈጣሪ ይመስገን። እንዴት ናችሁ? ያው በዚህ ሳምንት በተደጋጋሚ እየመጣሁኝ ነው። ምክንያቱም ያው ጥፍት ስል አንዳንድ ነገሮች እኔ በሌለውበት ቪዲዮ እየተሰሩ ምናምን በጣም ብዙ ነገሮች ቤታችን ትንሽ እንትን እያለ ነው። እኔም ደግሞ ያው ከሚዲያ መጥፋት አንዳንድ ነገሮችን ካስተካከልንም በኋላ ከሚዲያ ብንጠፋም ግዴታ የሚመላለሱ ነገር ወጣ ገባ እያለን ስለሆነ ከሚዲያ መጥፋት ልክ አይደለም ብዬ ስላሰብኩኝ ያው ሰሞኑ በተደጋጋሚ እየመጣሁ ነው። ለዛ ደግሞ እናንተም ያው ቪዲዮን ስለምታዩ ምናምን በጣም ቴንኪው። ዛሬ የመጣሁት በቃ በነፂ ጉዳይ በእነ አብርሃም ጉዳይ ምናምን ወደዚህ እያልኩኝ ስለነበረ እሱንም ጉዳይ ያሉበትን ነገር እዛ ነፂም ከመቅዲ ጋር ምናምን ጸብ እየፈጠሩ ነውና ይሄንን ጉዳይ እኔ እንደ ወንድም ነገሮችን ለመፍታት በጣም ጥረት እያደረግኩኝ ነበር። ነገር ግን እዚህ ትንሳኤ ደግሞ ቡታጅራ ሄዳ ከመጣች በኋላ እንደገና አሁንም እዚህ ሌላ ሰው ጋር ችግር እየፈጠረች ነውና ለምን ችግር ፈጠርሽ ብዬ ደውዬ በጣም ተቆጥቻት ነበረ ሰሞኑን። እሷም በቃ በጣም ቁጣ እያላት ነው፣ ከኔም ጋር መግባባት አልቻለችም እና እየዞረች ሌሎች ነገሮች እየፈጠረች ነውና ለምን ትፈጥሪያለሽ ስላት በቃ የሆነ ልትሰማኝም ፈቃደኛ አይደለችም። ያው ታውቁታላችሁ አብርሃም ደግሞ አሁን ከዛ በፊት የነበረውን ነገር እኔ ብዙ ቪዲዮዎችን አላየሁኝም ነበር። በቃ እንደዚህ ግጥም እንደሚጽፍ ያፈቅራት እንደነበረ ምናምን ሩታን ያፈቅራት እንደነበረ ምናምን አላውቅም። እነሱ በቪዲዮ ከለቀቁ በኋላ ነው ያንን ነገር ያየሁትና ሳይ ልጁ በጣም በቃ የሰው ህይወት ላይ ገብቶ የመበጥበጥ ነው የያዘው። ስለዚህ ላገኘው ፈልጋለሁ። በቃ ምንድነው ከዛ በፊትም ታውቃላችሁ መጥቶ ነፂ ልጅ አላት፣ ነፂን ሰዎች አስፈራርተዋት ልጅ ሰጥተዋት ልጅ በሌለበት የልጅ አባት ነኝ ብሎ መጥቶ የሰው ቤተሰብ ሊበጠበጥ ሲል እኔ በቃ ሁለቱ ሀሴትና አብርሃም እንዳይጣሉ ብዬ ነገሩን ተወት አድርጌ አስታርቂያቸው ነበር የሄድኩት። አይታችኋል ከዛ በፊት የነበረውን ቪዲዮ። ስለዚህ አሁን ድጋሚ ይሄ ልጅ ለካ ስራው ሌላ ነው፣ ሀሴትም ላይ የተጫወተባት ነው ማለት ነው። ስለዚህ በቃ ነገሮችን ማስተካከል አለብን። ነገ እኛም የሆኑ ነገሮችን እንትን ብንል በእኛም ህይወት ሊመጣ ነው ማለት ነው። ስለዚህ ለዛ አሁን ሲሪየስ በሆነ እንትን ነው ዛሬ የመጣሁት። በቃ አናግረዋለሁ ብዬ ነው ደውዬለት ላገኝ እፈልጋለሁ ብዬ ነው የጠራሁት። እርግጠኛ ነኝ ይመጣል ብዬ አስባለሁ። እና ሲሪየስ የሆነ ነገር ነው የሴት ልጅ ህይወት። ሴት ልጅ እንደዚህ ስትሆን ሴት ልጅ በጣም ሀሴት እንደምታፈቅረው ነው የማውቀው። ለዛም ነው ነገሮችን ያኔ ተወት አድርጌ በቃ ልጅ አለኝ ብሎ ምናምን ሊበጠብጥ መጥቶ አይ
ሰው አስገድዶኝ ነው፣ ሰው እንትን ብሎኝ ነው፣ ለነሩታ ብዬ ነው፣ ለናብራም ብዬ ነው። እንደዚህ ለከሌ ተብሎ የሰውን ህይወት አይኖርም። ያኔም ነግሬዋለሁ። የሰውን ህይወት አይደለም የምትኖረው፣ የራስህን ህይወት ነው የምትኖረው ብዬዋለሁ። አሁን መጥቶ ምን እየመጣ ነው ይታየኛል፣ እየመጣ ነው። መጥቶ ምን እንደሚለኝ ግን ለእናንተ ለኦዲየንስ በቃ እንዲናገር ነው የምፈልገው። ምክንያቱም ልጅቷ ሴት ናት፣ እህቶች አሉን እኛ ሁላችንም አይደል እንዴ? ስለዚህ እህቶቻችን ላይ በቃ እንደዚህ አይነት ነገር እንዴት ይደረጋል? እና መጥቷል። ሰላም ነው እንዴት ነው? ሰላም ነው አለኝ። ካሜራ ይዣለሁ እንግዲህ ምንም ማድረግ አልችልም። ለኦዲየንስም አሁን እየተናገርኩኝ ነበር። አንተ ለምን እንደዚህ ታደርጋለህ? ከዛ በፊት የነበረውን ነገር ታውቃለህ አይደለ? ከሀሴት ጋር የነበራችሁ ነገር በጣም ይህን መስመር እንትን እያልክ ነው፣ በጣም እየጠስኮ ነው። አንተም እሷ በተናገረችው ልክ አምነህ ነው እየሄድክ ያለው። መጀመሪያ አንተም ከጨዋታ አየሁኝ እኮ ቪዲዮ አየሁ አይደል እንዴ? እና ቪዲዮዎችን በደንብ ማስተዋል ከቻልክ እኔ እያደረኩ የነበረው ምንድነው ሩታዬ የኔ የሚለው ቪዲዮ አብርሽ በዛ ወቅት እሷን በሚልበት ኢንቴንሽን ነው፣ ሌላ የተለየ ነገር የለውም። ሩታዬ የኔ አብርሽ ካለ አንተም ሩታዬ የኔ ብለህ ትለቃለህ። ከዛ የሰው ህይወት እንትን ማለት ነው። ይኸውልህ ሀብቴ አንድ ሰው ሙዚቃ ላይ ለምሳሌ አንጀት የተቃጠለልሽ አንጀት ያደረገልሽ ማለት ብሎ ሲዘፍን ነገሩን ወደ ሌላ እንዳቀየረው። ይኸውልህ አንተ ከእሷም ጋር ስታወሩ ከትንሳኤም ጋር ስታወሩ ትመጣለች፣ እሷንም ደውዬላታለሁ። ግን ከእሷም ጋር ስታወሩ በትክክለኛው መንገድ አይደለም። ዝም ብለህ አሁን ለቀልድ ነው ልትለኝ ነው? ያንን ግጥም የገጠምኩት ያንን የጻፍኩላት ከዛ ደግሞ በሆነ እንትን መተህ ልጅ አለኝ እንደዚህ። እሺ አሁን ዛሬ አብርሃምና ሩታ ተለያዩ፣ ልጁ የኔ ነው ልትል ነው ነገ እሱ ስላለ አይደለም። ሲጀመር በእነዚህ አይነት ጉዳይ ላይ እንደማልገባ ኦዲየንሶቻችንም ያውቃሉ። ሲጀመር በምንድን ነው የሚያውቁት? እዚህ ጋር ለሁለቱም ነው ሳደንቃቸው ወይም ሁለቱም ፍቅር ነው ስጽፍ የነበረው እንጂ ሩታን ነጥዬ ብቻ ሩታንም የጻፍኩበት መንገድ የለም። ኦኬ ቪዲዮን እንየው ለኦዲየንስ እና ድጋሚ ምጫ ነው ድጋሚ መጫን ትችላላችሁ። አሁን እዚህ ጋር እኮ ሀብቴ አንተም አለህበት ማለት ይሄ ሐሳቤ ጋር አንተም አለህበት ማለት ነው። እዚህ ጋር ኖ እኔ ቪዲዮአችሁን አይቼ ነው የመጣሁት። ቪዲዮን አይቼ ለምን እንደዚህ ታደርጋለህ ነው እያልኩ ያለሁት። ይኸውልህ እኔ ደግሞ አንተ የምታምነኝ ከሆነ እኔ እንደዚህ አላደረኩም እያልኩ ነው። እሺ ምንድን ነው ያደረግከው? በምን ሐሳብ ምን እንትን ብሎ ነው የጻፍከው? ስለዚህ እኮ ለእናንተ ማብራራት አይጠበቅብኝም። ለእኛ ተወውና እሺ ለኦዲየንሱ አብራራ ያለው በደንብ በሚገባ ይረዳዋል፣ ያውቀዋል። ከዚህ ቀደምም ከኦዲየንስ ጋር ያለን መስተጋብር በደንብ ያውቀዋል። እና አብርሽን እነ ሩታን ስለማደንቃቸው ስለነሱ የሚሰማኝ ነገር ጽፌያለሁ። አዎ ሙዚቃም ሰርቻለሁ። ትወዳታለህ ማለት ነው? ታፈቅራታለህ? ቴንኪው። አየህ እሺ ያለህ ህይወት እወዳታለሁ ማለት አፈቅራታለሁ ማለት ነው። እሱ እንትን የምትለው ነገር ነው። የራስህ ስያሜ የምትሰጠው። እናንተ ምን እያላችሁ ነው? ይኸውልህ አሁን እኔ እያልኩ ያለሁት ወይ ህይወትህን ኑር ወይ ሰው ህይወት ውስጥ በቃ አትግባ። ወይ ህይወትን ወይ ሰው ህይወት ውስጥ አትግባ። ከዛ ከትንሳኤም ጋር ያለው አሁን ትላንትና ስታወሩ ነበር አይደለ? ስታወሩ ነበር። ያው እንደውም መጣች። ምንድነው ነይ። አይ እንኳንም መጣሽ። አይ አይደለም፣ እሱንም ጠርተናል። የጠራኸኝ ቪዲዮአችሁን አይቼ ነው የጠራኋችሁ። እሱ እንዳልኩ ነገር ሲጀምር አልመጣም። ለምንድን ነው የማትመጪው? ከዚህ ቀደም ታውቂኛለሽ። አላቅህም እኔ ፐርሰናሊ ችግር የለብኝም። አዳዲስ ነገር ይዘሽ መጣሽ። ችግር የለብኝም። እና ምንድን ነው ያልሻለሽ? ደግሞ ያስጠላል። ምን አደረኩኝ? ተናገሪ። ይኸው ሀብትሽ አይተሃል አይደለ? የነገርኩህን ነገር አይተሃል። መቼስ አሁን ያመንከኝ ይኸውልሽ፣ በማያገባው እየገባ የራሱን ህይወት መኖር እየቻለ ግን በቃ እየበጠበጠ ነው ያለው። እሱን ነገር ተረድቻለሁ። አንተ ታስመስል። አንተ አሁን ያ ሁሉ መረጃ እሺ አውጪው አልኩሽ እኮ። ለምን ዘገየሽ? ለምን አታውጪው? ብዙ ፕራይቬሲ ለአንተ ብያለሁ። ኦልሬዲ እኮ ወጥቷል። ኦልሬዲ ይወጣል። ችግር የለውም። ይኸውልህ እንደውም ማለት ነው ቴሌግራም ግሩፕ አለ፣ እዛ ላይ ጫኝው አጭናለሁ። ከማወጣው ግን እንድታርፍ ነው እንድታውቀው እንጂ እኔ አንተ ጋርም ሳልመጣ እኮ ማውጣት እችላለሁ። መረጃዎቹን አንድ ነገር ልንገር፣ መረጃዎቹን ማውጣት እችላለሁ። እሺ እኔ እንዳርፍ የምትፈልጊው ምንድን ነው? ይሄን ብቻ ነገር ይሄን ሀሴት ላይ የምትጫወተውን ነገር ምንድን ነው የተጫወተው? እሱ አሁን ህይወትህን ኑር፣ በቃ ህይወትህን ኑር። ለምንድን ነው ሀሴት ላይ አትጫወትባት? በሁለት ልብ ሁለት ሴት ማፍቀር አትችልም። አንድ ነገር ልንገርህ፣ ሁለት ሴት ጋር ለዛችኛው ግጥም ምናምን ዘፈን እንትን ይር ከዛ ልጅ ጋር መተደሙ እኔ ስብእኔ ኦዲየንሶቻችን ያውቃሉ። ይሄን ነገር ማድረግ ስብእናማ እየታየ እኮ ነው። እኔ ፐርሰናሊ ካላቅህም ስላንተ ጥላቻም ወይ ሌላም ጉዳይ የለን ማለት ከዚህ በላይ ጥላቻ አለ እንዴ? እኮ እኔም ይገባኝ ነው። ግን ደግሞ አብርሃም አንድ ነገር ልንገርህ አይደል? አንድ ነገር ልንገርህ። ከዛ በፊት በእህቴ ጉዳይ መተህ ዝም ብያለሁ፣ አልፌያለሁ፣ በይቅርታ አልፌያለሁ። አንድ ነገር ልንገርህ፣ አሁን አድምጠኝ። እኔን በእህቴ ጉዳይ መተህ በይቅርታ አልፌያለሁ። ድጋሚ አሁንም
ሌላ ነገር ውስጥ ገብቻ ማስላለሁ ብትል ሌላ ነገር ነው በቃ የሚከተለው። የሚሰማ ሰው አይደለም። ባለፈው ብዙ ነገር አውርተናል ላይ ተዋላችሁ። ሁለት ሆናችሁ መታችሁ የፈለጋችሁት ነገር ብትሉ እንደማልሰማችሁ ታውቃላችሁ። ኖ እኔ አሁን ይኸውልህ እሷንም የጠራኋት እንዳትክድ ነው ያልከውን ነገር እንዳትክድ፣ በሷ ፊት ያወራኸውን ነገር እሷ ያየችውን ነገር እኔም ያየሁትን ህዝብም ያየውን ቪዲዮ እንዳትክር ነው እሷን የጠራኋት እንጂ ሁለት ሆነ መተ ምናምን እኔ ላንተ አንሼ ነው ለመታመን ማራስ የምታደርገው ነገር መጀመሪያ በትክክል እኮ አሁን ምን እያላችሁ ቪዲዮ ነገር አልገባኝም። እሺ በቃ እረፍ ነው እየተባልክ ያለው። እረፍ፣ ላይፍህን ኑር። የትኛው ላይፍህን ኑር ነገር እረፍ። ምን አገባችሁ? ሩታን በልብ ይዘህ ምን አገባሽ? አፈቅራታለሁ። ምን አገባሽ? ያገባኛል። ሐሴት ነው ማን ነው የምታፈቅረው? ሐሴት ነው አፈቅራታለሁ። ውሸት ለሩታ ስሜት አለ። ይሄን ደግሞ በየግጥሙ በየዘፈኑ በየኮሜንቱ የኔ ሴት ምናምን እያልክ የምትለው በዛ ላይ እሷን ምን ያክል ከቨር ለማድረግ እንኳን እንደምትል በነፂ እንኳን አይተናል። እሷን ከቨር ለማድረግ የምታረገው ነገር ስለዚህ ከፍቅሬ ያኔ ማምሰራው ነፂ ምናምን አትበሉ። እዚህ ጋር ለምንድን ነው ማንለው? መተኮ እኛ መተኮ ነገሩን ባናስተካክል እኮ አንተ መተበጥበጣል እኮ ልጅ ያለው ነው ልጅ ያለ እንደገና ስትጀምር ነገሩን አበላሽታችኋል። ምንድነው ያበላሽ? ሩታን ጎርታችኋል። አሁንም በማቃየ ያየከው ነው አይደለ የሚለውን ነገር ያው አሁንም ስለ ሩታ ነው የሚጨነቀው እኮ እኔ ስጀምር ሰብአዊነት ስሜት ስላለኝ ስላንቺ ምን ይችላል? እሱንም አየው እኮ አየን እኮ ሰብአዊነትን። ይኸውልህ ታደምጠኛለህ። አንድ ነገር ልንገርህ፣ አሁንም ደግሜ ማስጠነቅቅህን ነገር ዝም ብለህ አድምጠኝ። አንደኛ በማያገባህ ነገር እንዳገባ በእቴም ጉዳይ ቢሆን ማለት ነው ድጋሚ ወደኛ ህይወት እንዳትመጣ። ሁለተኛ ደግሞ ማለት ነው ሩታ አብራ ምናምን ብለህ የምትለው ነገር ስለነሱ ምንም አይመለከተኝ። ይመለከተኛል። አንተ ይመለከተኛል። ለምን እንደሚመለከተኝ ታውቃለህ? ለምን እንደሚመለከተኝ ታውቃለህ? እዛ ጋር የኛም ቤት እየበጠበጠ ያለው እሱ ነው። ማን ነው? አብርሃምም ሩታም ናቸው እየበጠበጡ ያሉት። እናንተ ናችሁ የኔ አብርሃምና ሩታን ህይወት የበጠበጣችሁ አላችሁ። እሱን እሱ አንተ ታውቃለህ። መለከታችሁም ሲጀመር አሁን ያነሳችሁት ይሁን ሌላ ነገር ውስጥ እንዳታስገባኝ ሰውዬ። በቃ ምነግርህ ነገር ብቻ ስማኝ። አተመጠም ዝም አልኩ እንዴ? አስቀይማለሁ። እኔ በቃ አስቀይማለሁ አልኩ። ኧረ በእግዚአብሔር ስም እኔ ሞቼ አታስቀይሙኝ። የምሬ ነው አስቀይማለሁ። ከፈለግን በደንብ ነው የምናስቀይመው። ተይው አንቺ ቆይ ተይው ነው ያወራዋለሁ። ይኸውልህ ማስቀየም ካለብን መቀየም ካለብን አስቀይማለሁ። ይኸውልህ እሷን ወደ ዛር ከተና ሌላ ነገር እንዳታ ሌለችበት እና እናንተ እናውራ። እንደ ወንድ ልጅ እናንተ እናውራ ከፈለግ እሺ እናወራለን። ምክንያቱም ይኸውልህ እኔና ሴትን ለማለያየት ሆን ብላችሁ የፈጠራችሁ ድራማ እንደሆነ አንተና ሴትንማ ራስህ ያንተና ሴት ግን ለምንድነው ራስህ እየተጫወትክ ያለው? ሲጀመር ይኸውልህ ድጋሚ ወደ ህይወታችሁ እንዳትመለሱ። ድጋሚ ወደ ህይወታችሁ ከተመለሰ አንተ ካልመጣህ እኛ አንመጣም። ነገር ነው እኮ በቃ እኔ አላውቅም አልኩ እኮ እኔ ሀብታሙን ነው የማውቀው። እሱንም ወቀው እኔ አላውቅም፣ ግን ደግሞ ሐሴት ላይ እንደዛ መጫወት አትችልም። አያገባሽ ስለ ሐሴት አያገባሽ። ያገባኛል። አንተ ደግሞ ልንገርህ ሐሴት ከዚህ ቀደም አውርተናል አይደል? ሐሴት ምን እንደማፈቅራት ነግሬሃለሁ አይደል? ብታፈቅራት እንደዚህ አታደርግም። አሁን አንተ እኮ ትወና እኮ ያስከው አይደል እንዴ? በጣም ደስ ካወንዱስ በጣም አፈቅራታለሁ፣ እወዳታለሁ። እሺ የትኛውን ነው የምታፈቅረው? የዘፈንክላትን ነው ወይስ የገጠምክላትን? የትኛውን ነው የምታፈቅረው? እሺ እሷ ቁም ነገር እያለች ቁም ነገር አድርግ፣ ሽማግሌ ላክ፣ ሌላ ነገር ብዙ ነገር እናወራ ከተባለን እኮ ብዙ ነገር እናወራለን እኮ። ማውራት ትችላለህ ግን ፋይል ዘቻለህ አይደል? አሁን ላይፍን ኑር ነው ያልኩህ አይደል? ፋይል ዘቻለህ አይደል? ደግሞ እረፍ። ያን ነገር እሱ ሀብት ያየው ፋይል አለ አይደል? እሺ ስሚኝ፣ ሀብታሙ ያየው ፋይል አለ አይደል? ወይኔ እሱ ላይ መጫን ትችያለሽ። በደንብ ጭነዋለሁ። ደግሞ ዘርፈር ከምን እኔና ሴት ደግሞ ማለት ነው በፍጹም በእንደዚህ አይነት መንገድ ለለያዩን አትችሉም። ሲጀምር ደግሞ አንተ ነህ መለያየቱን እያመጣህ ያለው አንተ ነህ ያልኩህ እኮ ነው ሀብታሙ። እኔ ምን አደረኩኝ? አንተ ምን አልከህ ነው እንደዛ ያልከህ ያለው? እኔ ፍቅረኛ ኖሮኝ ሚስት ካለኝ ለሌላ ሰው ግጥም አልጽፍም አልዘፍንም ለሌላ ሰው። ገባ? ማንም ሰው ኦዲየንስም ይሄን ነገር ሊፈርደኝ ይችላል። ሲጀመር ተው ሐሴት ይሄን ነገር ያወቀች ቃል እኮ ራሷ ምን ተፈጠረ? እውነታውን ስትረዳ ሐሴት ተፈላክ ነው የምትሄደው። አንተ ልብ ውስጥ ያለው እሷ እንዳልሆነ ነው ስታውቅ። አይወዳትም እያልኩሽ እኮ ነው። ሲጀመር እኔ እሱን ለምን ይዘካ በእንደዚህ አይነት መንገድ ላወራው አልፈልግም። እኔ እሱ ያለ ራሷን መሰለኝ። አንቺ ባትኖሪ እኔ በእንደዚህ አይነት መንገድ አላወራውም ነበር። በእናትሽ ማን ነገር ውስጥ ልትገባ ነው እንዴ? ንቀቱን እያየሽ ነው አይደል? ፋይል አለን እኮ አይደል? አንደኛ ደረጃ ፋይል ስላለን እኮ መጫን እንችላለን። ግን ነገሩን እንዲያቆም ከዚህ እንትን እናድርገው ብለን ነው። ተይው እኔ በግሌ በማናገረው መንገድ አናግረዋለሁ።